ሰላም ሰላም፣ እንዴት ናችሁ ውድ አድማጭ ተመልካቾች? ዛሬ ለማውራት የመጣሁት በፍቅር ጉዳይ ነው። ፍቅር ምንድን ነው? ማለት ፍቅር እስከ የት ድረስ ነው? የፍቅር ትርጉም ምንድን ነው? አሁን ከረንትሊ ያየናቸው ካሉት ነገሮች ስንነሳ እንግዲህ የፍቅር ትርጉም አንጻራዊ እየሆነ ነው እና ምንድን ነው ወጥ ትርጉሙ ምንድን ነው? በምንስ ነው መገለጥ ያለበት? እንግዲህ ሃይማኖቶችን ስናይ የተለያዩ የፍልስፍና ሀሳቦችን ስናይ ፍቅር ራስን መስጠት ነው። ፍቅር ጠላትን መውደድ ነው። ፍቅር ከሌላ አለመጠበቅ ነው የሚሉ ነገሮችን በስፋት ሰምተናል። ሁሉም ሃይማኖቶች ላይ የክርስትና ሃይማኖቶች፣ የእስልምና እንዲሁም ሌሎች ሃይማኖቶችን ስናይ መሰረታቸው ፍቅር ነው። ነገር ግን በሃይማኖቱ ስር ያሉ ሰዎችን ኢቭን ብናይ ፍቅርን ፕራክቲስ እያደረጉት አይደለም። ያ ማለት ምንድን ነው? ፍቅርን እየተገበሩበት ያለው ሁኔታ ያን ያክል የሚያስደስት ወይም ደግሞ ያን ያክል በሚባለው ልክ እየሆነ አይደለም። ስለዚህ ምንድን ነው የፍቅር ወጥ ትርጉም? አሁን ፍቅርን ከሃይማኖት አንጻር ፍቅርን አሁን ከሌሎች ነገሮች አንጻር የፍቅርን ሁኔታ በትክክል እንድትነግሩኝ ነው የፈለግኩት። ያሉትን ኮሜንቶች የእናንተን ሀሳብ ይዤ በቀጣይ እመለሳለሁ። ግን በዋናነት ፍቅር ከሃይማኖታዊ እሳቢዎች አንጻር፣ ፍቅር ከፍልስፍና አንጻር ያለው ትርጓሜና እየተተገበረበት ካለው ሁኔታ አንጻር እንዴት ነው የሚታየው የሚለውን በትክክል እንድትነግሩኝ ነው የምፈልገው። ያ ማለት አሁን ለምሳሌ የክርስትና ሃይማኖትን ስናይ ጳውሎስ ምንድን ነው የሚለው? የሕግ ሁሉ ፍጻሜ ምንድን ነው? ፍቅር ነው። የሁሉም ነገር ፍጻሜው ፍቅር ነው የሚለው ማለት ነው። ፍቅር ራስን መስጠት ነው። ፍቅር ጠላትን መውደድ ነው። ስለዚህ ማንኛውንም ነገር ብናደርግ ፍቅር ካልሰራን፣ ፍቅር ካልኖረን በስተቀር መንግስተ ሰማይን ልንወርስ አንችልም። በእስልምናም እንደዛው ነው። አሁን ጳውሎስ ምንድን ነው የሚለው? ፍቅር ከሌላችሁ በስተቀር 24 ሰዓት በቀን 24 ሰዓት የእግዚአብሔርን ስም ስትጠሩ ስታመልኩ ብትውሉ እንዲያው ምንድን ነው እንደሚሻሻ ጸናጽል እንደሚጮህ ናስ ፍቅርን እግዚአብሔርን ስታመሰግኑ ብትኖሩ፣ ፍቅር ከሌላችሁ ግን ምንድን ነው? ከንቱ ናችሁ። ስለዚህ ፍቅርን አብዝታችሁ ያዙት ነው የሚለው። ስለዚህ አሁን ከረንትሊ እያየናቸው ባሉ የሃይማኖት አባቶች በእስልምናም በክርስትናም በማንኛውም ዓለም ላይ ባለ ሃይማኖት የሃይማኖት አባቶችን ኢቭን ወስደን ብናይ ፍቅርን በዚህ ልክ ፕራክቲስ እያደረጉት አይደለም። ስለዚህ በዚህ ትርጓሜ አንጻር በዚህ ማንኛውም ሰው ወይ ጀሃነም ነው የሚገባው ወይም ሲኦል ነው የሚገባው ማለት ነው። ምንድነው? ፍቅር የለማ፣ ፕራክቲስ እየተደረገ አይደለም። ፍቅር ከሌለ ደግሞ ከንቱ ነህ ተብለናል ኦልሬዲ በቅዱስ ቁርአንም በመጽሐፍ ቅዱስም ማለት ነው። ስለዚህ ፍቅር ላይ ያላቸውን ነገር በደንብ ኮሜንት አድርጉ። በቀጣይ በሌሎች ሀሳቦች ከኮሜንቱም ተነስተን ብዙ የምንላቸው ነገሮች ይኖራሉ። ለዛሬ ግን ፍቅር ላይ ያላችሁን እንዴት ፕራክቲስ እያደረጋችሁት እንደሆነና ያለውን ትርጉም እንድትነግሩኝ ይፈልጋለሁ። በተለይ ሃይማኖት ላይ ፍልስፍና ላይ በደንብ ፕራክቲስ የምታደርጉ ሰዎች ወይም እውቀት ያላቸው ሰዎች እንድትነግሩኝ ይፈልጋለሁ። ምክንያቱም በጣም ብዙ ፋላሲዎች ስላሉ ማለት ነው።
ሃይማኖቶች ላይ ያለውን ጠቅሻለሁ። ለመጨመር ያህል ለምሳሌ አክራሪ ሃይማኖተኛ የምንላቸው ለምሳሌ አክራሪ ኦርቶዶክስ ሊሆን ይችላል፣ አክራሪ ፕሮቴስታንት ሊሆን ይችላል፣ አክራሪ እስልምና ሊሆን ይችላል። አክራሪ የሆነ በሄደ ቁጥር ወይም አክራሪ ስንል ለእምነቱ ቀናይ በሆነ ቁጥር ወይም ለእምነቱ ከፍተኛ ፍቅር ባደረበት ቁጥር ሌሎች ሃይማኖቶችን አምርሮ በመጥላት ወይም የሌሎች ሃይማኖት ሰዎችን አምርሮ በመጥላት ወይም በመኮነን ሂደት ውስጥ ሲያልፍ እናያለን። ስለዚህ ሃይማኖተኛስ መሆን ምንድን ነው ከፍቅር አንጻር የሚለውን በሰፊው እንድትነግሩኝ ይፈልጋለሁ። እስቲ የእናንተን ሀሳብ ልስማና ቀጣይ በሌላ ቪዲዮ እንደምመለስ ተስፋ አደርጋለሁ። ፒስ ለሁላችሁም።